ሰላም ሰላም፣ ውድና የተከበራችሁ የኔ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ ልበላችሁ። ምክንያቱም ከወር በላይ ሆኖኛል ቪዲዮ ካልሰራሁ። አዎ ወር ብሎኛል፣ ከወር በላይ ሆኖኛል ቪዲዮ አልሰራሁም። አልተመቻቸልኝም። ዛሬም እግዚአብሔር ይመስገን ችን ሰዓት አግኝቼ ነውና ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻላችኋለሁ። እንግዲህ ሰሞኑን የተፈጠረውን ነገር እያያችሁት ነው። እንግዲህ እግዚአብሔር ምን እየተደረገ እንዳለ እውነቱን የሚያውቀው እግዚአብሔር ነው። እውነቱን የምታውቀው ወላዲተ አምላክ ናት። በነገራችን ላይ እመቤቴን እኔ እንዳብርሽ ያሳዘነኝ ሰው የለም ከመጀመሪያው እስካሁን ሰዓት ድረስ ልጃችን እናሳድግ ብሎ በለመነ ሰዓት ምን ስታደርገው እንደነበረ እንደገና ደግሞ ልጃችን እናሳድግ ባላት ሰዓት እንኳን ምን አይነት መልስ ስትሰጠው እንደነበረ ከዛ በኋላ ደግሞ በቃ እሺ ብሎ ትቷት ደግሞ በራሱ መንገድ እየተራመደ እያለ ደግሞ ልጃችን እናሳድግ ብላ በመጣችበት ሰዓት ብቻ ብዙ ነገሮችን እንደገና የራቁት ፎቶ ያዘችበት የራቁት ፎቶ ይዛበት እንኳን እንደ ሴት አንገቱን ደፍቶ እያለቀሰ እሷ ከሌላ ሰው ጋር ሆና እየተሳለቀችበት ነው ሁሉ ሲያደርግ ራሱ እውነቴን ነው የምናገረው እምላችሁ ያሳዝነኛል። እኔ አላቅም የሰው ልጅ ነው ጥፋት አለ፣ የሰው ልጅ ነው ስህተት አለ። ግን ደግሞ ሰው ጥፋቱን አምኖ ይቅርታ ሲጠይቅ ይቅርታ ልብ ሊኖረን ይገባል። ይቅርታ ልንባባል ይገባል። ይቅርታ የምንጠይቀው ደግሞ ከቻልን አብረን ልንኖር፣ ካልቻልን ደግሞ በፍቅር በሰላም እየተገናኘን ስንገናኝ እንዴት ዋልክ እንዴት አድርግ እየተባባልን የፍቅር ልብ ኑሯን ቂም ትተን ፍቅርን በልባችን ዘርተን የዛን ሰው ቂም ረስተን የዛችን ሰው ቂም ረስተን በፍቅር ጎዳና የምንራመድበት ነው ይቅርታ የምንባባለው። እዚህ ሰፈር ግን እውነት ለመናገር ግን ከሩታና ከፍሬም ግን ይቅርታ የሚጠየቀው ተንኳል ይዘው ሲመጡ ነው። እውነት ተንኮል የሆነ ሴራ አስበው ሲመጡ በይቅርታ ልብ ነው የሚሄዱባቸው። መቼም የይቅርታ ልብ አላቸው እና ይቅርታ ያደርጉልናል እያሉ እንግዲህ አብርሽና ሄርሜላ የይቅርታ ልብ ያላቸው ሰዎች የዋህ ናቸው እና አብርሻን ሁሉ ዋጋ ሲከፍል እምቢ ብላ አሁን ሌላ ህይወት ሲጀመር ግን አንዴ አርግዣለሁ እያለች አንዴ ብዙ ነገር እያለች ብላ አሁን ደግሞ መጨረሻ ላይ ጭራሽ በመተት እኔ እሷ ስሽ የመጀመሪያ ባሏ የልጅ አባቷ አፍቅራ እንደዛ ያለቀሰችለት ሰው ከሌላ ሴት ጋር ሆኖ ስታዩ ተናዳ ነው፣ ተሰምቷት ነው፣ ተቆጭታ ነው ብዬ ልቀበላት። እንዴት የእናቱ ልጅ የእናት አባቱ ልጅ እንዴት በእናቱ ልጅ በወንድሙ ላይ እንደዚህ ይጨወታል? እንዴት በእናቱ ልጅ በህይወቱ እንደዚህ ይጨወታል? እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። እመቤቴን እንዲሁ እንደ ኤፍሬም ያለ ወንድም ከሚኖራችሁ ወንድም ሳይኖራችሁ ይቅር። የእውነት ወንድም ሳይኖራችሁ ይቅር። ትዳር እግዚአብሔር የሰጠው ትዳር ይከበራል። በነገራችን ላይ ሩታ ትዳሯን ያፈረሰው የእናቷ ወንድሟ ነው። ሌላ ሰው አላፈረሰባትም። እሷ ግን ሌላ ሰው አፈረሰው ምትል የወንድሟን ምክር እየሰማች ነው ትዳሯን ያፈረሰችው። እስቲል እስካሁን ድረስ በእያንዳንዱ ነገር የወንድሟ እጅ ያለበት። ወንድሟ ደግሞ ዚቅ እየከተታት እንጂ እየጠቀማት አይደለም። እውነት ለመናገር ይሄ ልጅ ያድጋል። ልጅና የጤስ ማውጫው አይታወቅም ይባላል። ነገ የአባቱን ሁኔታ እያንዳንዷን ቪዲዮ ሲያይ ልጁ ነገ ይበቀላታል። ራሱ ልጁ ነው የሚበቀላት በአባቱ ላይ ያደረገችው ነገር። ምክንያቱም እንኳን ቪዲዮ የያዘው ነገር የሰው ልጅ ተንኮለኛ ነው። ለዚህ ልጅ ብዙ ነገር ይነገረዋል። አባቱን እንዴት ስታደርገው እንደነበረ እውነት ለመናገር ሩታ በህይወቷ የሚጸጽት ስራ ነው የሰራችልሽ። አሁን ለጊዜው ድግምት አስደግመውበት መተት ማስመተቱበት ምንም አደረጉበት አብሯት ስለተቀመጠ እሷ የድሮ አብርሃም አብሯት ያለ መስሏታል። ግን አይደለም፣ እመቤቴን አይደለም። በጣም ነው የሚያሳዝነው። አብርሃም አይደለም እሱ ራሱ ግራ ገብቶታል። እንደገና ቤተሰቦቹ የሚወዱት የሚሳሱለት ቤተሰቦቹ በጣም የሚወዱት ጓደኞቹ፣ ደንበኞቹ
በጣም ነው የሚጨናነቁት። ብዙ ሰው በአብርሃም ውጥረት ውስጥ ጭንቅላት እኔ ለራሴ ብዙ ጥያቄ እውነት ለመናገር እውነት ስለ አብርሃም በጣም ነው የጨነቀኝ። የአብርሃም የድሮ አብርሃም በጤንነቱ ተመልሶ ማየት ነው የናፈቀኝ። በነገራችን ላይ አብርሃም ጸበል ካልሄደ አሁንም ቢሆን አንደኛ ሰዓቱ የለም፣ ሰዓቱን ወስዶበታል፣ በሰዓቱ ተቀይሯል። እንደገና ደግሞ ሀብል በሁለት ሀብል ነው ያው እሺ፣ ሀብሉንስ ዛሬ ተፈታ። ብቻ ግን በብዙ ነገር አብርሽ ተይዟል። አብርሽ አሁን ጸበል ካልሄደ ሀብሉን ስለፈታችሁ ጤነኛ ነው ማለት አይደለም። አብርሽ ጸበል ያስፈልገዋል። ጸበል ውሰዱት፣ የእጁን ሰዓት ፍቱት። እውነት ልብሱንም ስልኩንም ጸበል እርጩት፣ እሱንም ጸበል ውሰዱት። በነገራችን ላይ እንዳለ የነ አብርሽ ጓደኞች አሁን እና በላም እንደሞላችሁ ራሱ ቤተክርስቲያን ጸበል ሄዳችሁ ብትጠመቁ ለእናንተም በረከት ነው፣ ጤንነት ነው፣ ፈውስ ነው። የእውነት ጸበል ብዙ ነገርን ያጥባል። ብዙ ቆሻሻችን የሚያጸዳን ጸበል ነው እና ጸበል ይዛችሁት ብትሄዱ አብርሃም ሙሉ ጤንነት ይመለሳል። ግን አሁን ሀብሉን ስለፈታችሁት አብርሃም ጤነኛ ነው ማለት አይቻልም። እና ግን እግዚአብሔርን የእናት ልጅ እንዴት በዚህ ልክ እንዴ! ትዳር እኮ በግድ አይደለም ጎበዝ። እንዴ ትዳሩንማ እኮ መጀመሪያ ጥፋቴ ነው ብሎ እርጉዝ ሆናም ጥፋቴ ነው ብሎ ጠይቋታል። ይቅርታ ጠይቆ ተንበርኩ ብዙ ነገር አድርጎላታል። ግን እሷ የሰው ወሬን የምሰማው ወልዳ እንኳን ይቅርታ ጠይቋት መኪና ገዝቶላት ወርቅ ገዝቶላት ብዙ ነገር አድርጎላት ልጃቸውን በፍቅር ሊያሳድጉ ብዙ ነገር በፍቅር መንገድ ብዙ ፍቅር እያደረገ ብዙ የፍቅር ጎዳናዎችን እየመራት እያደረገላት እያለ እኮ ሌላ ሰው ደውሎ በነገራት ነገር ነው ነገሮችን ያበላሸቻቸው። ሄርሜላን የገዛች ምናምን ብላ ዘራፍ ብላ ራሷን ያበላሸችው። ከዛ ወንድሟ ያላትን ነው የምትሰማው። እንደ ቤተሰቦቿ እንኳን የሚቆጣ ቤተሰብ የላትም። እንደ የሚመክር እየሰራሽ ያለሽው ስራ ትክክል አይደለም ብሎ የሚቆጣ ቤተሰብ የላትም። እሷ ሰው ባላት እነ ሜሪ ሲወጡ የፍሬም ሲወጡ እንዴ እስከ መቼ ነው በዚህ ጎዳና እሷ የምትራመደው? አብርሃም አሁን እግዚአብሔር እንግዲህ እናቴ ኪዳነ ምሕረት እናቴ ቅድስት አርሴማ በዕለተ ቀኗ ከአንገቱ ያለውን ሀብል የፈታችውን አምላክ ወላዲት አምላክ የህይወትን ቋጠሮን ፈታለት፣ ወደ ራሱ ትመልሰዋለች። አሁን ጎበዝ ከሆኑ ቤተሰቦቹ ጸበል ከወሰዱት ሙሉ ጤንነቱ ይመለሳል። አብርሃም የዛኔ ምን ማድረግ እንዳለበት መወሰን ያለበትን ከፈጣሪ በታች ፈጣሪን ይዞ ይወስናል። ወይ ሀገር ለቆ ሄድ ወይ ከእናንተ ተደብቆ መኖር ይችላል፣ ሌላ ስራውን እየሰራ ከሚዲያ ርቆ። ለእናንተ ግን ይብላኝላችሁ፣ የእውነት ይብላኝላችሁ። እንዴት ሰው በእናቱ ልጅ እንደዚህ ይጫወታል? እንዴት ሰው በእናቱ ልጅ አረመኔ ይሆናል? እንዴት በእናቱ ልጅ ሰው እንደዚህ? በስመ አብ ወልደ መንፈስ ቅዱስ፣ በስመ አብ ወልደ መንፈስ ቅዱስ። ምን አይነት አረመኔ ነው ሰው! ረግዞ ማረነ ክርስቶስ፣ ረግዞ ማረነ ክርስቶስ። በስመ አብ እንደ ኤፍሬም ያለ ጅብ አረንዛ አጋዘን በወንድሙ ላይ እንደዚህ የሚጫወት እውነት በጣም ነው የሚያሳዝነው። በጣም የድሮ አብርሃም ይሄ አይደለም። አንጀቴን የበላኝ በቀደም ዳኒ አንተ ጤነኛ አይደለም ጸበላ መሄድ ያለብህ ብሎ እጁን ያዝ ሲያደርገው ሳሎን ላይ ነው ወደቀ። እመቤቴ እንዴ ወንድሜ ቢሆን ብላችሁ ማሰብ አለባችሁ። የኔ ወንድም ቢሆንስ ብላችሁ ነው ማሰብ ያለባችሁ። እውነት እኔ በጣም ነው ያሳዘነኝ። እሱ መንቀሳቀስ አይችልም። እነሱ ነው እንደ ከብት እዚህ ና ሲሉት እዚህ፣ እዛ ና ሲሉት እዛ። በጣም ነው የሚያስጠላው። በጣም ነው የሚደብረው። የእውነት ቻላቅም አንጀቴን ነው የበላው። አብርሃም እንደዛ አይደለም። አብርሃም ሲጠሩት ምን አይነት መልስ መስጠት እንዳለበት ያውቃል። አብርሃም እኮ እዛ ሄዶ ይሄን በሲውስ ነው የሚናገር። አሁን ሩታ ትቆጣኛለች፣ ኤፍሬም ይቆጣኛል ነው የሚለው። መሆን የለበትም። ምክንያቱም ያን አብርሃም አይደለም። ያን አብርሃም ጤነኛው አብርሃም እንደዛ አይደለም መልስ የሚሰጠው።
አብርሃም ብዙ ነገሮችን አንገቱን ደፍቶ በትዕግስት በማስተዋል የሚያልፍ ልጅ ነው። አሁን አብርሃም እንደዚህ ብሎ በድኖ መኪና አይነዳ። ጌታ ወይ ከእንደዚህ ነገር ጠብቀን። እግዚአብሔር አምላክ ከእንደዚህ አይነት ሰው ይጠብቀን። የእውነት ደስታችሁን ከማይፈልግ የእውነት ነው የምላችሁ፣ የእናንተ ደስታ የማያስደስተው የእናንተ መኖር የማያስደስተው ሰው ከጥጋችሁ አይኖር። ብቸኝነት ከፈጣሪ ጋር መኖር ይበልጣል። ትልቅ ነገር ነው። ሰው አንዳንዴ እንደነ ኤፍሬምና እንደነ ሩታ ያለ ጓደኛ ከሚኖረኝ ድንግል ማርያምን ይዤ አማኑኤልን ይዤ ብቸኝነት ሰላም አለኝ። አንዳንዴ በእርግጥ ለታደለ ለተባረከ እግዚአብሔርን ለፈራ ሰው ቤተሰቡን እንደሚያከብር ቤተሰቡን እንደሚወድ ሰው ለሰው ልብሱ ነው። ግን ደግሞ እንደነ ኤፍሬምና እንደነ ሩታ ያለው ሰው ጓደኛ ከሚሆን ብቻዬን የእውነት ብቸኝነት ይመረጣል። የብቸኝነት አምላክ እግዚአብሔር አለ። ሰው በገዛ ወገኑ እንደዚህ ከታረደ፣ ሰው በገዛ ወገኑ እንደዚህ ከተጎዳ፣ ሰው ታዲያ የእናት ልጅ ካላዘነ ባዳ እንዴት ነው የሚያዝነው? የእናት ልጅ እንደዚህ ከጨከነ ታዲያ ባዳዎች ከእናት ልጅ ልቅ ባዳ ይጠነቀቅልሃል። ቅርታ ቤተሰብ እና ወንዶችዬ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እንግዲህ የአብርሽን ጉዳይ ሰሞኑን እያያችሁት ነው። የእውነት በጣም ነው የሚያሳዝነው። በጣም አንዳንዴ ጤና ላጡትም እግዚአብሔርን አማረን። የእውነት በዚህ ሰዓት ባልጋ ላይ ሆነው ፀሐይ የናፈቃቸው፣ አየር የናፈቃቸው፣ ሰው የናፈቃቸው ስንቶች አሉ። መራመድ ፈልገው መራመድ ያልቻሉ ስንቶች አሉ። እውነት መራመድ ፈልገው መራመድ ያልቻሉ ስንቶች አሉ። መስራት ፈልገው መስራት የማይችሉ ስንቶች አሉ። ግን ደግሞ እነሱን እንኳን እያየን እግዚአብሔርን እያመሰገንን ተጋግዘን ተረዳድተን መስራት መለወጥ ሲገባን በሚሰራ ሰው ላይ ተንኮል፣ በሚሰራ ሰው ላይ ጥፋት፣ በሚሰራ ሰው ላይ በቃ ያንን ሰው ለምን ይሰራል? ለምን ይንቀሳቀሳል? ለምን ይኖራል? አረ መተሳሰብ ይኖር። ተው መረዳዳት ይኖር። ተው መተጋገዝ ይኖር። የእውነት እግዚአብሔር አምላክ ማስተዋልን ይስጠን፣ ማስተዋልን ይስጠን፣ ትዕግስትን ይስጠን። የእውነት በጣም 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 ነው ብቻ አላቅም። ብዙ አሁን በዚህ ሰዓት ብዙ የሚያስለቅስ፣ ብዙ የሚያሳስብ፣ ብዙ የሚያስፈራ እያለ ሰላም ያለን ሰው እየሰራ ያለን ሰው እንዲህ ሰው እኮ ተፋቶ ልጃቸውን ያሳድጋሉ። እንዲህ ስንቶች አሉ ተፋቶ ልጃቸውን እያሳደጉ ያሉ። የእውነት ስንቶች አሉ፣ ስንቶች አሉ አብረው ተጣልተው ተፋተው ግን ልጃቸውን በፍቅር ያሳድጋሉ። ሰማንያቸውን ቀደው እንዴ ማግባት ትችያለሽ፣ ማግባት ትችላለህ ተባብለው ስለዚህ ምን ችግር አለው? እናንተ አሁን አንቺና ሩታም የራስሽን ህይወት ኑሪ ብሎሻል። እሱም የራሱን ህይወት እየኖረ ነው። አንቺም የራስሽን ህይወት እየኖርሽ እነሱም የራሱን ህይወት ቢኖር ልጃችሁን በፍቅር ብታሳድጉ ምን ችግር አለው? ምን ይህ ሁሉ ነገር ለማድረግ አስፈልጋችሁ? ይህ ሁሉ መተት ጠቅሞ ላይጠቅምሽ
አሁን እኮ ልጁን የጎዳሽው እንጂ ለአንቺ ምንም የተገኘልሽ ነገር የጠቀመሽ ነገር የለም። የሰው ልጅ በራሱ ፍላጎት ሲሆን ነው ሁሉ ነገር የሚጣፍጠው። ያለ ፍላጎት የሚጣፍጥ የለም። ልክ አሁን ምግብ እርቦን ስንበላ ነው ምግቡን በደንብ መብላት የምንችለው እንጂ እርቦን ካልበላን ምግቡ ራሱ ያስጠላላል፣ ሊያስታውቀን ነው የሚመጣው። በፍቅርም ሲኖር እንደዛ ነው። እግዚአብሔር የፈቀደው እግዚአብሔር የወደደው ሆኖ በፍቅር ስንኖር እግዚአብሔር የሚጨመርበታል። የእኛ ልብ ንጹሕ ሆኖ ስንቀራረብ፣ ስንፈላለግ፣ ስንተሳሰብ እግዚአብሔር የሚጨመርበታል። ወላዲተ አምላክ ማምላክ ትጨመርበታለች። ፍቅር እየሰፋ እየረቀቀ እየጣፈጠ ሄዳል። ህይወት ታጓጓለች። ግን እንደዚህ ፈጣሪ የእውነት በጣም ነው የሚያሳዝነው። በጣም ነው የሚገርመው። ይከብዳል። እናቴ ወላዲተ አምላክ ትርዳህ፣ መድኃኒዓለም አባቴ ይርዳህ። ሰማይና መሬትን የፈጠረው አምላክ የንጉሶች ንጉስ የጌቶቹ ጌታ የድንግል ማርያም ልጅ እናቴ ወላዲተ አምላክ አምላክ ቅድስት አርሴማ ባለ ዘንባባዋ በዕለተ ቀን የአንገትክን ምናምን የፈጠሰችልህ ከህይወት ላይ ያለውን የከበደ የተተበተበ ነገር ደግሞ ታንሳልህ። አማኑኤል አባቴ ያንሳልህ። ስላሶች አቡነ ገብረ መንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ስም በዕለተ ቀኗ በሰንበት ቀን የሚውሉ ስላሶች ሶስቱ ስላሶች አብ ወልድ መንፈስ ቅዱስ በህይወት ላይ ያለውን ነገር ሁሉ ጽድት ያደርጉልህ፣ እጥብ ያደርጉልህ። ወደ ድሮ ሰላምህ ይመልሱህ። የእውነት ወደ ድሮ ሰላምህ ይመልሱህ። ዳኒ ተባረክ። የእውነት ዳኒ በጣም ኮርቼባለሁ። የእውነት በጣም ማለት ነው። በቃ ምንም የዛን ያን ሁሉ ብታደርግም አሁን ግን በነፍሱ ስለደረስክ በህይወቱ ስለመጣ ተባረክ። ወንድ ልጅ ነህ። የወንድ ልጅ ስሜቱ ስለገባህ እውነት ተባረክ። ማስተዋልን ይስጥህ። ፍቅርን፣ አንድነትን፣ መስተሳሰብን ይስጣችሁ። አንተም ደግሞ ወደ መልካምነት፣ ወደ ጥሩነት፣ ወደ ትክክለኛው ሰው ለመመለስ ያብቃህ። የእውነት ከግርግር ወጥተህ ትክክለኛው ዳኒ ነህ። ሀቅን እውነትን ይዘህ በማይረባ መንገድ ሳይሆን ትክክለኛ ሰውን በሚያስተምር ሰውን በሚያስቅ በሚያዝናና ነገር እየሰራህ የራስክን ህይወት እንድትኖር ደግሞ እግዚአብሔር አምላክ ይርዳህ። የእውነት መልካም ልብ ለራስ ነው። ያንተ ዛሬ የአብርሽን ህይወት ያዳንከው እውነት የማይረሳ ትልቅ ነገር ነው ለአንተ ያደረግከውና ተባረክ። የእውነት እግዚአብሔር ደግሞ ቅዱስ ጊዮርጊስ አባቴ፣ ቅዱስ ገብርኤል አባቴ፣ እናቴ ቅድስት አርሴማ፣ አቡነ ገብረ መንፈስ ቅዱስ፣ የሰሚነሿ ኪዳነ ምሕረት፣ የስውሯ ማርያም፣ የሎዛዋ ማርያም በህይወታችሁ በሁላችሁም ህይወት ገብታ ህይወታችሁን ታስተካክልላችሁ፣ ሰላም ታድርጋችሁ። አብርሽዬንም የተተበተብክበት ነገር ሁሉ ታውጣህ፣ ያውጣህ። መድኃኒዓለም ያውጡህ። አቡነ ገብረ መንፈስ ቅዱስ፣ ቅድስት አርሴማ ለሁላችንም አቡነ ገብረ መንፈስ ቅዱስ ስላሶች በረከታቸው ረድኤታቸው ይድረሰን። የእውነት በጣም 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 ደስ ያለኝ ያስጀምረ አምላክ ደግሞ ያስጨርሳልና እናቴ ኪዳነ ምሕረት እናቴ ቅድስት አርሴማ በዕለተ ቀኑ የጀመረችውን የህይወት ምዕራፍ እስከ መጨረሻው ደግሞ ትክክለኛውን የድሮን ያንን መልካሙን ቅን ሀሳቡን በትዕግስት የሚናገረውን ትዕግስተኛውን አብርሃም በንጹህ ፍቅሩ መልሳ ወደ ፍቅረኛው ወደ ቆንጅየዋ ወደ ሄርሜላ ተመልሶ እግዚአብሔር እንዲያመሰግን ጠላትና ወዳጁ